አሰላሙ አለይኩም። ይህ አህባሽ ግለሰብ እንዴት እያደረገ አህለ ሱነቲ ወልጀማዓ ላይ እንደሚቀጥፍ እንደዚህ ደግሞ ኢብን ተይሚያ አለይሂ ረህመቱላህ ላይ እንዴት አድርጎ እንደቀጠፈ እነ ሼኽ መሐመድ ቢን አብዱል ወሃብ ላይ እንዴት አድርጎ እንደቀጠፈ በመረጃ እናያለን። እንዴት አድርጎ ወደ ሰለፎችም እንዳስጠጋን ደግሞ ኢንሻአላህ በመረጃ ማሳያችሁ ይሆናል። በደንብ አድርጋችሁ ሼር፣ ኮፒ ሊንክ አድርጉ። ግን እናድምጠው መጀመሪያ ኢንሻአላህ። በኪታቦቻቸው ውስጥ ምን ይገኛል? ሙሐመድ ብን አብዱል ወሃብ የኢብኑ ተይሚያህንና የኢብን አልቀይም አልጀውዚያህን ንግግር እንደ ነስ እንደ ቁርአንና እንደ ሐዲስ ነው የሚከተላቸው ብለናል። እና መጅሙዑል ፈታዋ በተባለው ኪታብ ጁዝ 3ኛ ላይ ሙጀለድ 3ኛው ላይ ማለት ነው ገጽ 229 ላይ ምን ብሎ ተናግሯል? ወልዒያዙ ቢላህ ትክክል ያልሆነ ንግግር ነው። ምን ብሎ ተናገረ? ኢነ ሙሐመደን አለ ወልዒያዙ ቢላህ ነቢያችን ሙሐመድ ዓለይሂ ሰላቱ ወሰላም እኮ ረሱሉላህ ካለ በኋላ ዩጅሊሱሁ ረቡሁ ይላል። ወልዒያዙ ቢላህ አላህ እኮ ያስቀምጣቸዋል የት? ዐለል ዐርሺ ዐርሽ ላይ መዐሁ ከሱ ጋር ይላል። ያኒ ነቢያችንን ዓለይሂ ሰላቱ ወሰላምን አላህ ከሱ ጋር ዐርሽ ላይ ያስቀምጣቸዋል በማለት ተናግሯል። ያኒ ምን ብሎ እየተናገረ ነው ማለት ነው? አላህ ዐርሽ ላይ ተቀምጧል፣ ከሱ ጋር ደግሞ ነቢያችንን ሙሐመድ ዓለይሂ ሰላቱ ወሰላም ያስቀምጣቸዋል ብሎ እየተናገረ ነው። ከየትኛው ውሸቱና ከየትኛው ቅጥፈቱ እንደምጀምርላችሁ ግራ ቢገባኝም ነገር ግን ኢንሻአላህ ከመጀመሪያ ካነሳው ነጥብ እንነሳ። ሼኽ መሐመድ ቢን አብዱል ወሃብ የነ ኢብን ተይሚያንና የኢብን አልቀይምን ንግግር እንደ ቁርአንና እንደ ሐዲስ ነስ አድርጎ ነው የሚቀበለው አለ። አምጣ መረጃ አላመጣህም ያ ከዛብ። የቱ ጋ ነው ኢብን ተይሚያ እንደዚሁ ደግሞ ኢብን አልቀይም የተናገሩትን ሼኽ መሐመድ ቢን አብዱል ወሃብ ነስ እንደ ቁርአን ይይዛሉ ወይ ደግሞ ይይዛሉ ያሉበት እሳቸው የቱ ጋ ነው? ይሄ ውሸት ነው። ግልጽ ነው አይደለ? አንድ እኛ ደግሞ ኢብን ጀሪር አጠበሪ ተፍሲራቸው ላይ ሱረቱል ኢስራእን ሲፈስሩ ይህንን ቀውል አስቀምጠውታል። ስለዚህ ኢብን ጀሪር አጠበሪንም ዛሬ ምን ልትል ነው አንተ? እንደ ኢብን ተይሚያ ምን ልታደርጋቸው ነው? እሳቸውንም ልትወርፋቸው ነው ማለት ነው። ላሳይህ የቱ ጋ እንዳሉ ተመልከቱ። ባረከላሁ ፊኩም። ይህ ኪታብ ተፍሲር ኢብን ጀሪር አጠበሪ ነው። ታላቁ ሙፈሲር ታላቁ ሰለፍ ኢብን ጀሪር አጠበሪ ምን ይላሉ? ዓሳ አየብዓሰከ ረቡከ መቃመ መሕሙዳ የሚለውን ሲፈስሩ ከታች ወረዳሉና እንግዲህ ይህ ተፍሲር ይሁት ታላቁ ሙፈሲር ኢብን ጀሪር አጠበሪ ኢብን ጀሪር አጠበሪ ናቸው። ሱረቱል ኢስራ ሲፈስሩ ቁጥር 79 ወረድ ብለው ምን ይላሉ? እንግዲህ ከሙጃሂድ እንደተያዘ ዓሳ አየብዓሰከ ረቡከ መቃመ መሕሙዳ የሚለው ያኒ ሙጃሂድ ምን እንዳለ ያስቀምጣሉ እዚህ ጋር ዩጅሊሱሁ መዐሁ ዐላ ዐርሺሂ ከሱ ጋር ማለት ነው ዐርሹ ላይ ያስቀምጣቸዋል ብለው ኢብን ጀሪር አጠበሪ ተፍሲራቸው ላይ ቁጭ አድርገውታል። ከሙጃሂድ ይዘው ማለት ነው። ግልጽ ነው አይደለ? ኢዘን ኢብን ጀሪር አጠበሪንም ልትወርፍ ነው፣ እሳቸውም ልትሰድባቸው ነው። ሌላው ትልቅ የቀጠፈው ቅጥፈት ይሄ ሰውዬ ምንድነው? ኢብን ተይሚያ ላይ ምን ብሎ የተናገረው? ቆረጠው። የእሳቸውን የኢብን ተይሚያን ሙሉ ንግግር አልተናገረም፣ ቆረጠው። ሱብሃነል ኻሊቅ። አህባሾች እንደዚህ ናቸው። በነገራችን ላይ በመቆራረጥ የሰውን ንግግር በመቆራረጥ በእንደዚህ ነው ውሸታቸውን ቅጥፈታቸውን የሚያስፋፉት። ምንድነው ያለው ኢብን ተይሚያ አለይሂ ረህመቱላህ? ይኸው ቁጭ አድርጌላችኋለሁ የራሳቸውን ፈትዋ ማለት ነው። ምን አሉ? መጅሙዑል ፈታዋ 4ኛ ሙጀለር ላይ ተመልከቱ። ምን ይላል እዚህ ጋር ኢብን ተይሚያ አለይሂ ረህመቱላህ? ምን ይላል? መጅሙዑል ፈታዋ 4ኛ ሙጀለር ላይ ኢብን ተይሚያ ምንድነው ያለው? የቆረጠውን ተመልከቱ። ፈቀድ ሐደሰል ዑለማኡል መርዱዩን አለ። ተመልከቱ እንግዲህ ተናግረዋል። ዑለማውል መርዱዩን የተወደዱ የሆኑ ዑለማዎች ተናግረዋል። ወአውሊያኡል መቅቡሉን እንግዲህ ተቀባይነት ያላቸው ምን በሚለው ጉዳይ ላይ አነ ሙሐመድ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እኮ ዐለይሂ ሰላቱ ወሰላም ዩጅሊሱሁ ረቡሁ ዐለል ዐርሺ መዐሁ ይለውን ተናግረዋል ብሎ የሰዎችን የነ ሙጃሂድን ነቅል ነው እያስቀመጠ ያለው። እንደዚህ ብለዋል ብሎ ነው እየተናገረ ያለ እንጂ እሱ ራሱ ኢብን ተይሚያ አለይሂ ረህመቱላህ አላህ ሱብሓነሁ ወተዓላ ነብዩ ሰለላሁ ዐለይሂ ወሰለምን አላህ ከዐርሽ ላይ ከሱ ጋር ያስቀምጣቸው ብሎ አልተናገረም። በልን ምድር ያደረገው የሚሉ አሉ ብሎ ነው የተናገረው። ይሄ ቅጥፈት ነው። አንተ ነው የቀጠፍክበት። ኢብን ተይሚያ ብለዋል ብለህ እየቀጠፍክ ነው። ባረከላሁ ፊኩም። ማወቅ ያለባችሁ ነገር ምንድነው? ኢብን ተይሚያ ላይ የሚቀጥፉት እነዚህ ሰዎች እንደዚሁ ደግሞ እነ ሼኽ መሐመድ ቢን አብዱል ወሃብ ላይም ሌሎችም ላይም ትልልቅ ዑለሞች ላይ የሚቀጥፉባቸው ሽርኮቻቸውን ግልጽ ስላወጡባቸው፣ ፍልስፍናዎቻቸውን ግልጽ ስላወጡባቸው፣ ኪታብ ስለጻፉባቸው፣ ከሽርካቸው እንድንጠነቀቅ ስላደረጉን ነው። እነዚህ ሰዎች ላይ ሐሰደ ሚን ዒንዲ አንፉሲሂም ከልባቸው ሂስድ ወይ ደግሞ ጥላቻ ነው የተነሳ እንደዚህ የሚዋሹባቸው እንጂ በፍጹም እነሱ ያላሉትን ነው የሚያወሩት። هذا والله أعلم።